ሰሞኑን እንግዲህ 2 ቀን ነው 3 ቀን ወደ ዩቱብ አልገባሁም ጋይስ። ቢዚ ነበርኩኝ፣ በጣም ቢዚ ነበርኩኝ። ይገርማችኋል፣ ቢዚ ነበርኩኝ። ያው ከሀብታም ጋር ነበር ውሎ አዳሪ እና ብዙም ወደ ዩቱብ አልመጣሁም። እረሳዋለሁ አንዳንዴ መኖሪያዬ መሆኑን እና ወደ ቁም ነገሩ ስመጣ ምን አዲስ ነገር አለ? ቤተሰብ እንደው ወሬውን አሁን አላወራውም። እንደው ዱባዮች እንደው አልገረሟችሁም? እንደው በመግረም ደረጃ ነው ያልኳችሁ። ምንም አላወራሁም፣ ምንም አላልኩም፣ ግን አልገረሟችሁም? ገርሟችኋል? ላይክ እያደረጋችሁ ጋይስ። ስለ ባምቢ ስለ እሸቱ ላውራ ነው የመጣሁት። እውነት ለመናገር ላይክ እያደረጋችሁ ላይክ አድርጉ፣ ላይክ እያደረጋችሁ ግቡ። ዝም ብላችሁ ድርቅ ብላችሁ በደረቅ እኔ ቤት እንኳን ይኸውላችሁ ቻኮሌት አለ፣ ኩኪስ አለ፣ አገልግል አለ። ምንም ይዛችሁ አልመጣችሁም። በደረቁ ፍጥጥ ብላችሁ አትዩ። ላይክ አድርጉ። ቮይስ አይሰማም? ኦኬ እሺ። ድምፅ አሁንም አይሰማም? ቤተሰብ አይሰማም? ወይኔ ጉዴ! ቤተሰብ አይሰማም? ይሰማል? አረ ይሰማል። እሺ ቴንክ ዩ። የባምቢን ስቶሪ አይተሽዋል? ያ አይቼዋለሁ፣ ቪዲዮቹንም አይቼዋለሁ። ከ3 ቀን በፊት ቪዲዮም ሰርቼ መልስ መልሼ ብያታለሁ። አሁን ይህንን ቪዲዮ የማስተላልፈው ወይም እንትን የምለው ለወንድማችን እሸቱ መለሰ ነው። በነገራችን ላይ አንዳንዴ የሆነ ሰው ተነስቶ የሆነ ሰው ላይ እጁን ይጥቁና ሁላችንም ሚዲያ ላይ የመጡ ነገሮችን ፐብሊክ ፊገር የሆኑ ነገሮች ሚዲያ ላይ ያሉትን ነገሮች እያንዳንዱን ነገር አስተያየት እንሰጣለን። ነገር ግን ወንድሜ እሸቱ በጣም ማከብር ወንድሜ ነህ። ነገር ግን በዚህ ደረጃ ምናምን ልላ አልችልም። ምክንያቱም አንተ የተናገርካቸው ንግግሮች ትክክል የሚሆኑበት ቦታ ሊኖሩ ይችላሉ፣ ትክክል የማይሆኑበት ቦታ ላይ ሊኖሩ ይችላሉ። አንተ በተናገርከው ወይ ግን ትክክል አይደለም በእኔ እይታ። እኛ ፈጣሪያችን እኮ ከነ ሸክማችሁን እኮ ነው የሚለን፣ ከነ ጭንቀታችሁ፣ ከነ ችግራችሁ፣ ቆሽሸን አይደለ እንደ ወደ ቤቱ የምንሄደው። ልክ እኮ ነው። ስንሄድ ያጥበናል፣ እሱ ያነጻናል። በእርግጥ ልክ ነው። ሚዲያ ላይ ቤተክርስቲያን መደፈር የለባትም፣ ቤተክርስቲያን መከበር አለባት። ትክክል። ግን ባምቢ ምሳሌ ልትሆን አትችልም። ባምቢ ምሳሌ ልትሆን አትችልም። እንደ አንድ ኦርቶዶክስ እምነት ተከታይ፣ እንደ ኦርቶዶክስ ምዕመናን ወይም ደግሞ ወንድም ባምቢ ትላንትና ከዚህ የበለጠ ጊዜ ሲመጣባትና በዛ ቪዲዮ ያሁሉ ሰው ሁላችንም ስንናገራት ወይም ደግሞ አስተያየት ስንሰጣባት አንተ ምዕመን ኦርቶዶክስ የሆንከው ወንድሟ ወተክ ሞራሏ እንዳይሰበር አይዞሽ፣ የኛ ሃይማኖት እኮ እንደዚህ ታጽናናለች፣ ወደኛ ቅረቢ፣ እግዚአብሔር ሁሉንም ያሳልፋል ብለህ በዛ ሰዓት ቪዲዮ ሰርተህላት ነበረ። ያ ከባዱ ጊዜ፣ በጣም አስፈሪው ሰዓት። እንደውም አሁን ይሄ እኮ ኖርማል ነው። ይሄ በጣም ኖርማል ጊዜ ነው ለኔ። ግን በዛ በጣም በጣም ወዳጆቿ በራቋት ጊዜ ህዝብ በአንድነት አሁን ደጋፊም ተናጋሪም ደጋፊም ተቃዋሚም ነው ያለው አይደለ? የዛኔ ግን ሙሉ ህዝብ ተቃዋሚ በነበረበት ሰዓት ላይ አንተ እንደ አንድ ኦርቶዶክስ እምነት ተከታይ
ወደ ቤተ ክርስቲያን እንድትሄድ ጥሪ አቅርበህላት ነበር። ወደ ገዳማት እንድትሄድ ጥሪ አቅርበህላት ነበረ። ላይክ አሁን ከተናገርከው ንግግር ብዙ ነገሮችን ነው አታክ ያደረገው እሸቱ። በጣም ብዙ ነገር። በነገራችን ላይ ሰውነቷን አይተው እንደዚህ አይነት የሀብታም ጥሪ አድርጋ ጠራች። ከዛም በኋላ ድርጅቶች ማስታወቂያ አሰሯት። ባይዛዌ ድርጅት ያሰሯት ማስታወቂያ ያሰሯት ድርጅቶች መክሰስ እንደሚችሉ ታውቃለህ አይደለ? መቼም የላንተ አልነግርም። ምክንያቱም ለመንግስት ቫት ታክስ ቆርጠው ከፍለው የሚኖሩ መንግስት የሚጠይቃቸውን ነገር አድርገው የሚሰሩ ድርጅቶች ስለሆኑ ማለት ነው። የድርጅቶቹንም ስም ያለ አግባብ ሚዲያ ላይ አስተላልፋ አጥፍተዋል። ባምቢ ቂጧንና ጡቷን አሳይታ ነው እነዚህ ድርጅቶች ማስታወቂያ ያሰሩት ብለ የድርጅቶችንም ስም እንዳጠፋ አስተውላል። ጥያቄ ነው የምጠይቅ። በነገራችን ላይ ስለ ባምቢ እንመለስበታለን። የድርጅቶቹንም ስም በዚህ ደረጃ አድርገህ ነው ያወረድከው። ስም አልጠቀስኩም ነው፣ ቀጥታ ባምቢን ነው። ምክንያቱም ሁሉም ያወራው ወሬ ባምቢን ነው የሚመለከታት። አንድ ሁለተኛ ነገር ጥያቄ ልጠይቃችሁ ለህዝበ ክርስቲያን ወይም ኦርቶዶክስ እምነት ተከታዮች ሁላችሁም ይመስላችኋል እንዴ ዛሬ ምንድነው ሙታንሳ ገዳም ለመሄድ ነጠላ ለብሼ ቀሚስ ለብሼ ጸሎት ውዳሴ ማርያም ደግሜ ዛሬ የአባቶችን ምርቃት ተመርቄ ጸሎት አድርጌ እዛ ያሉትን የገዳም አባትና እናቶችን ለማሰብ እንደዚህ አድርጌ ሻሽና ነጠላ አስረው ይሄዱ? ወይም ደግሞ አንተ ራስህ ገዳም አባቶች ጋር ሄደ እግራቸው ላይ ተንበርክከ ምርቃትና ምንድነው ስብከት ስትማር ስታስተላልፍ እንደነበረው አይነት ቪዲዮ የሚሰሩ ማስታወቂያ የሚሰሩ ለገዳም የሚሰሩ ማስታወቂያ የሚሰሩት ያለ አንዳች ጥቅም ነው? እውነት ሃይማኖታቸው ኦርቶዶክስነታቸው ክርስቲያንነታቸው ለፈጣሪ መገዛትን አምነው አገልጋይነትን ከናንተ ከእድሜ በለጥ ከምትሉ ትላልቅ ሰዎች ወስደው ነው እነዚህ ቲክታከሮች ወደ ገዳም ሻርብና ነጠላ ሻሽ አስረው የሚሄዱት? አይደለም። ጥቅም ስለሚሰጣቸውና ገንዘብ ስለሚከፈላቸው ነው። ጠንቅቀህ ታውቃለህ። ያለ ጥቅም ከገዳሙ እኩል ሼር አድርገው ነው የትኛውም ቲክታከር ማስታወቂያ የምትሰራው። ለእንደዚህ አይነት ወሬ ቦታም አትሰጡም። እንደዚህ አይነት ሰዎች ማዋረድ አትፈልጉም። ማዋረድ እና መናገር የምትፈልጉት ሚዲያ ላይ እይታና ስራ የሰሩትን ሰዎች ከሃይማኖት ጋር ታያይዛላችሁ። በወንድምነት ምክር መክረሃት ቢሆን ኖሮ ወይም ደግሞ እንደ ኦርቶዶክስ ማህተብ እንዳደረገ ወንድም ገብተክ አዎ ንግግር እኮ የብዙ ኢትዮጵያን ክርስቲያን ኦርቶዶክስ እምነት ተከታዮች ያንተን ንግግር ሁላችንም አክሴፕት አድርገን እንቀበላለን። ትክክል ነው የተናገርከው ንግግር ይሄ የምትለው አዎ አፍክ ጋንጋን እየሸተተ እግዚአብሔር ኑ ከነቆሻሻችሁ ብሎናልና ኑ እንደዚህ ብሎናልና ማታ ከወንድ ጋር ተገናኝታ ወይም ከወንድ ጋር ተገናኝተሽ ገላሽን ሳታጸጂ ሳታነጪ ወደ ቤተ መቅደስ ግቢ የሚል ሃይማኖት የለንም። ከነቆሻሻሽ ነይ የሚል የለንም። አዎ ነይ ሊልሽ ይችላል። ነገር ግን ጸርተሽ እኮ ነው ወደዛ ለመሄድ እንኳን ልብስሽን ቀይረሽ ነው መሄድ ያለብሽ። ከነ ምናምንሽ አትሄጂም። ልክ ነህ። ግን አንተ የሄድክበት አታክ ያደረካት አነጋገር ትክክል አይደለም። ይሄንን ንግግር መናገር ከፈለክ ደግሞ እንደ አንድ ኦርቶዶክስ እንደ አንድ ሃይማኖቱን መጽሐፍ ቅዱስን ገልጾ እንደሚያነብ ወንድም ባምቢ አንቺ ብዙ ሰው የሚያይሽ ሰው ነሽ፣ የሚመለከትሽ ሰው ነሽ፣ የብዙ ሰዎች አርያ ነሽ እና ከዚህ በኋላ በእንደዚህ አይነት ነገር እንዳትመጪ። እንደዚህ ካደረግሽ ሚዲያ ላይ ወጥቼ እገጽጽሻለሁ ብለህ መናገር ይቀላል። እቺን የሚዲያ ፐብሊክ ፊገር የሆነችን ልጅ በዚህ ደረጃ አውጥተ ማሳጣት ቤተሰብ አልቀረ እሷን አልቀረ የምትሰራበትን ድርጅት አልቀረ በዚህ ደረጃ አታክ ማድረግ ትክክል ነው? እሸቱ ትክክል አይደለም። ንግግር የሚጠቅምበት ቦታ አለ፣ የተናገርክበት ወይ ግን ትክክል አይደለም። ባምቢ ቤተሰቧን የምታስተዳድር እኔ እኮ አንዳንዴ ምን ይገርመኛል መሰላችሁ ጋይስ፣ ሶሻል ሚዲያ ላይ ሰው ለብሶና ዘንጦ ሲመጣ ሚዲያ ላይ የሚመጣው
ምን ኤኒዌይስ ኮሜንቱን አሁን አይደለም አነበው ሌላ ብዙ የምነግራችሁ ነገር ስላለ ነው። እኔ ቆይ ቡና ይልቅዳ ቡና ይጠጣ። አንተ ምናልባት ኦርቶዶክስ ሃይማኖት ወጣቱ በጣም ሃይማኖቱን እየረሳ ነው፣ ሃይማኖቱ ላይ የተዘናጋ ነው፣ ሃይማኖቱን ትክክል ያልሆኑ ነገሮችን እያስተላለፈ ነው። ግን አንድ ባምቢ ብቻ አይደለችም ይሄን የምታደርገው። አንድ ባምቢ ብቻ አይደለችም ይሄን የምታደርገው። ሁላችንም እንደዚህ እንደምናደርግ ውስጥ ያውቀዋል። በጅምላ አርገህ ብትቆጣንና ብትናገረን ይሻላል። እሷ ላይ አታክ እንደዚህ አሁን ልጅ ራሷን ብታጠፋ የሆነ ነገር ቢሆን ማለት ነው። እሸቱ እውነት አይጸጽትም? እውነት የሰላም እንቅልፍ ትተኛለህ ማለት ምክር ቢሆን በምክር ወይ ቢሆን የተናገርከው እኮ እንቀበላለን። ግን ያንተ ምክር አይደለም፣ በምክር ወይ አይደለም የተናገርከው። የሁሉም ሀሳብ ትክክል ነው እንደዚህ ልትሉ ትችላላችሁ። የስ አይኖ አውቃለሁ። ግን እንደዚህ አይደለም መናገር ያለበት ጋይስ፣ እንደዚህ አይደለም መምከር ያለበት። ከኦርቶዶክስ ሃይማኖት እምነት ተከታይ ወንድሜ ይሄን አልጠብቅም። እቺ ልጅ እኮ ጋይስ በነገራችን ላይ ቀሚስ አርጋ ሻሽ አስራ ብትመጣ ኑሮ እኮ ማስታወቂያ ትሰራም። እኔ አንዳንዴ ለምን መራራ እውነትን መቀበል እንደሚያቅታቸው አላውቅም። ባምቢ ነጠላ ለብሳ ሻሽ አስራ ብትመጣ ማስታወቂያ ትሰራም። አንድ ማስታወቂያ ድርጅቱን ለማሳየት እኮ የሚያምር ነገር ማሳየት ይፈልጋል። እቺ ልጅ ደግሞ ኃላፊነት አለባት። እናት አላት፣ ህመምተኛ እናት አላት፣ እናቷን የምታሳክም፣ ወንድም አላት፣ ወንድሟን የምታስተምር፣ አባት አላት፣ አባቷን የምታስተዳድር፣ የቤት ኪራይ አለባት፣ ኪራይ የምትሸፍንበት። ስለዚህ እናንተ የምትፈልጉት ኦኬ ቀሚስና ቁምጣ ስላረገች ጡቷን ስላሳየች ወደ ቤተ ክርስቲያን ዳግም አትምጣ ነው። እንዲህ እያላችሁ ነው ባይዘዌ ልጆቹን ከቤተ ክርስቲያን እያሳደዳችሁ ያላችሁት። እንዲህ እያላችሁ ነው ሰው ሃይማኖቱን እንዲቀይር እያደረጋችሁ ያላችሁት። ስትመክሩ እንኳን በእንደዚህ አይነት ወይ አይደለም መምከር። በተለይ ፐብሊክ ፊገር የሆኑ ሰዎች፣ የኦርቶዶክስ እምነት ተከታይ የሆኑትን ሰዎች በጣም ለብዙ ወጣቶች አሪያ ናቸው። የነሱን ፈለግ እየተከተሉ ወጣቶቹ እየጠፉ ነው ብላችሁ ካሰባችሁ እውነት የኦርቶዶክስ እምነት ተከታይ የቤተክርስቲያናችሁ ነገር የምታስጨንቃችሁ ከሆነ የሚቀርበው በውስጥ እነሱን ሰብስባችሁ እንደ ወንድም እንደ አባት መምከር ነው። በተለይ ፐብሊክ ፊገር የሆኑ ኦርቶዶክሶችን ያ ደግሞ ከእናንተ ነው የሚጀምረው። በቤተክርስቲያን እነሱ ለመናገር ቤት ብላችሁ በነዛ ገንገቢቶች እኔ ላይ ስትነሱብኝ እኔ የሴት አርያ ነኝ ብዬ ለራሴም ስለምነግር ካለፍኩበት ህይወት በገንገቢት ሴቶች ተመርታችሁ ሴትነቴን የሴት ጠበቃ መሆኔን ክዳችሁ በዚህ ደረጃ ድንጋይ ስትወረውሩብኝ እንደ እውነት ነው የምላችሁ። ሚዲያ ላይ እንዳለ ሰው እንደ እውነት የእውነት አዝኛለሁ። አሁን መቋቋም አቅቶኝ አልቅሼላችኋለሁ። ከዛ በኋላ ድሮ ፍሬሽ እያለሁ ሚዲያ ላይ ዮናስ ጋር ስጣላ ፖለቲከኛ ምናምን ሲለኝ አልቅሼለታለሁ። ይሄን ትበላለህ ነው የምልህ። የፈለግከውን ብለህ ብታወራ ቆፍረ ጎርጉዳ ይኸውልህ ሄደህ ቆፍረ እንደዚህ ቆፍረ የውዴ ምርጥ ያጥንት ሬሷ ይሄ ነው ብለህ መተህ ብታሳየኝ እንደ ሰው ልብ ይወስድ ሊቀር ይችላል። ግን አንተ የኔ ልብ ልትሰብረው የኔን ሞራል ልትሰብረው አትችልም። የትኛውም ሰው ማለት ነው ካለፍኩበት ችግርና ፈተና ካለፍኩበት የህይወት ተሞክሮ ዛሬ ላይ የሚሰጠኝ አስተያየትና ኮመንት እኔን አይሰብረኝም። ይሄ ደግሞ አያ ነው ሊሆነው የምችለው ብዬ ነው የማስበው። ባምቢ ትላንት ያለፍሽበት ትላንት ያሳለፍሽው ከዚህ ይበልጣል። ትላንት የደረሰብሽ ነገር ባምቢ ከዚህ ይበልጣል። አልፈሽዋል ያንንም ጊዜ። አሁን መሸከሙ የከበደሽ ለምን እንደሆነ ታውቂያለሽ? አድናቆትም አለ ተችም አለ። ገብቶሻል? ሁለቱ ነገር አንድ ላይ ሲሆኑብሽ ትምታቻለሽ። ማለት የሆነ እንትን ያቅትሻል። የሚያስፈራውን ጊዜ አልፈሻል። በጣም አስፈሪ ጊዜው ያን ጊዜ አሸንፈሻል። ያን አሸንፈሽ እዚህ ከመጣሽ አንቺ ጀግና ሴት ነሽ። ያን ጊዜ ሳትረቺ መተሻል። ዛሬ ለማንም አባቱ ብለሽ ልታለቅሺም ልትሰበሪም አይገባም። ድጋሚ ሻይን አርገሽ ነው የምትመጪው። ድጋሚ ማንነትሽን
ሴትነትሽን ጀግንነትሽን ነው ለራሱ ለእሸቱ ልታሳዩ የሚገባው። ወተሽ እኔ እንደዚህ ስላላችሁ እንደዚህ ስለሆነ ምናምን ማልቀስም አይጠበቅብሽም። ሚዲያ ይሄ ነው። እናንተ ግን ይሄንን አታውቁትም።